እንደምታውቁት አይሾ ስፒድ ወደ ኢትዮጵያ እየመጣ ነው። ውስጥ አንድ በኮንተንት ክሬተር ደረጃ አውተንቲክ ኢትዮጵያ አማርኛ እየተናገረ በዚህ ሌቨል ላይክ የለም። ሃይ እንዴት ናችሁ? እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? እንዴት አረፈዳችሁ? ይህ አውድማ ቲዩብ ነው። በአውድማ ቲዩብ የተለያዩ ሪያክሽኖችን ይለቀቃሉ። እናንተ ዘና ያደርጋሉ፣ ፈታ ያደርጋሉ፣ ቁም ነገር ያስጨብጣሉ። እናንተም ሰብስክራይብ አድርጉ። እሺ ተከበራችሁ ነው የተወዳችሁ አውድማ ቲዩብ ቤተሰቦች፣ አሁንም እንደ ትናንቱ የሚያማምሩ ቪዲዮዎችን ይዘን መጥተናል። ከቪዲዮዎቻችን ጋር መልካም ቆይታ። አንተ ፈረሰኛ እኔም ፈረሰኛ ከቶ እንዴት ልተኛ ያንተ ሳላገኝ ከቶ እንዴት ልተኛ ኧረ ተው ቶሎ በል እናንተ ቶሎ በል እኔ አንተን ለማግኘት አልኩኝ ቆላ ደጋ ደከመኝ እኔ አንተን ፍለጋ ይቀለድብናል። በጣም ያስቸገሩ ቆላ ደጋዬ ጋይስ እንደምትመለከቱት እንግዲህ ከዚህ በላይ ስንት ላይክ አለ እያያችሁት ነው። 214 ሚሊዮን ላይክ ይላል። ማወቅ ያለባችሁ ነገር ኢትዮጵያ ውስጥ አንድ በኮንተንት ክሬተር ደረጃ አውተንቲክ ኢትዮጵያ አማርኛ እየተናገረ በዚህ ሌቨል ላይክ የለም። ይህ ደግሞ እየተናገርኩት ያለሁት ለመጎረር ሳይሆን አንድ ነገር ልነግራችሁ ስለፈለኩኝ ነው። አሁንም ለምን የቀጣዩ ዓመት አዋርድ እንደማሸንፍ ምስክርነት ልሰጣችሁ ስለፈለኩኝ ነው። ብዙዎቻችሁ እኔን ያወቃችሁኝ አይ ቲንክ በዚህ 3-4 ወር ውስጥ ነው which is ከዲቻ ቦይስ በኋላ መሰለኝ። ግን ከዛ በፊት ለ2 ዓመት ለኦልሞስት 3 ዓመት በደንብ አድርጌ በየቀኑ ሰርቻለሁ። በደንብ የሞቲቬሽን ቪዲዮዎች ለቅቄያለሁ። በየቀኑ ተስፋ ሳልቆርጥ ከ3 እስከ 10 እስከ 20 ቪዲዮዎች ለ3 ዓመት ሙሉ በየቀኑ ለቅቄያለሁ። ጋይስ ልታውቁት ይገባል ይሄ እና የዛኔ ደግሞ የሚገባኝን ወይም ይገባኛል የምለውን አይነት ለውጥ አላገኘውም ነበረ። አሁን ደግሞ እግዚአብሔር የተመሰገነ ይሁን ነገሮች እየተቃኑልኝ ይገኛሉ እና የዛኔ ተስፋ አልቆረጥኩኝም። አሁን ደግሞ በምንም ተአምር ተስፋ አልቆርጥም። ምክንያቱም ኦልሬዲ አሳይቶኛል፣ እግዚአብሔር በረከቴን አሳይቶኛል፣ መንገዱን አቃንቶልኛል እና አሁን መሮጥ ብቻ ነው ያለብኝ፣ መፍጠን ብቻ ነው ያለብኝ። ኤንድ ይህን ያህል የላይክ ብዛት ለማምጣት ደግሞ ምን ያህል ቪዲዮ ፖስት ማለት እንዳለብክ ላይክ አይምሯችሁ እናንተም ታውቁታላችሁ። ቢካዝ ኢትዮጵያ ውስጥ አይ ቲንክ the highest ላይክ ያለው በቪዲዮ 1.5 ሚሊዮን ነው መሰለኝ አይደለ? እና በስንት ቪዲዮ ይመስላችኋል ይህን ሁሉ ላይክ ላገኝ የቻልኩት? በጣም ብዙ ቪዲዮዎች ለቅቅ ያለው በጣም ተስፋ ሳልቆርጥ ተማምኜ በእግዚአብሔር ማለት ነው። ብዙ ቪዲዮዎች ፖስት ስላደረኩኝ እነዚህ ያህል ላይክ ማከማቸት ችያለሁ ማለት ነው። የእናንተ ፍቅር አለበት ኦፍ ኮርስ እና ኮንሲስተንሲ ዲስፕሊን ካለ ከዛ ደግሞ ሰልፍ ቢሊፍ በራስ የምትተማመን ከሆነ you're always gonna win። ማንም ሊበልጥ አይችልም። እውነት ለመናገር እንግዲህ ቤተሰብ እንደሰማችሁት ነው። እስኪ አስተያየታችሁን አስቀምጡልን። እንግዲህ የሚሰማችሁን ነገር ንገሩን። እስኪ እንደዚህ ሰምተው ዝም ከማለት አይሻልም? አስተያየታችሁን አስቀምጡ። እኛ ወደ ቀጣዩ ቪዲዮ እንሄዳለን። ቀጣዩ ቪዲዮ እናሳያችሁ። አዶናይ በምን ተማምነህ ነው ቀጣይ ዓመት ቲክቶክ አዋርድ አሸንፋለሁ ከማሸነፍም አልፈ ቤቴን አዘጋጅታችሁ አጸድታችሁ ጠብቁኝ ያልክበት ምክንያትህ ምንድነው ብላችሁ ለጠየቃችሁኝ ሰዎች ስሙ ልንገራችሁ። እኔ እንደ አንድ አዶናይ ማለት ነው እነዚህ ቪዲዮዎች በየቀኑ ለመስራት ምን ያህል ጭንቀት ምን ያህል ፍርሃት ማለፍ እንዳለብኝ አልገባችሁም ማለት ነው። ኮንተንት ክሬተር መሆን ባይ ዘ ወይ ከራስህ ጋር መፋለም ማለት ነው። ቢካዝ ለምሳሌ ዛሬ ትነሳለህ፣ ቪዲዮ ትቀርጻለህ፣ ቫይራል ላይ ያወጣልህ ይችላል። ከዛ ደግሞ ምን ትሆናለህ? ተስፋ ትቆርጣለህ፣ ውስጥ ይመታል ማለት ነው አይደል እንዴ? ሰርተህ ለፍተህ የማይሆንልህ ጊዜያቶች አሉ። እነሱን ቀናቶች አልፈህ በተደጋጋሚ በእነዛ ቀናቶች አልፈህ ነው ትልቅ ደረጃ የምትደርሰው። እኔ ደግሞ አሁን እንግዲህ ትልቅ ደረጃ ደርሻለሁ ብዬ አስባለሁ። ግን ደግሞ ይህ እንዳቋርጥ አያደርገኝም። ለምን? ቢካዝ ይህ አሁን የሚሰማኝ ጭንቀት አሁን የሚሰማኝ ፍርሃት ብዙ ሰዎች ይመክሩኛል እኮ አዶናይ በቃ ተረጋጋ፣ ኦሬዲ ደርሰህበታል፣ ችግር የለውም፣ አሁን በቃ ቀዝቀዝ ብለህ ማለት ነው ገንዘብ ላይ ፎከስ አድርግ፣ ያ ነገር ላይ የሚሉኝ ሰዎች አሉ። ኖ እኔ I always want to be the greatest of all time።
ይህ ደግሞ ውሳኔ ነው ጋይስ። ወስኛለሁ አንደኛ ለመሆን ወስኛለሁ፣ አመት ለአመት ለማሸነፍ ማለት ነው። እንግዲህ ይህ ሰውዬ ታውቁታላችሁ፣ ሲባም ይባላል። በተከታታይ አመት ኦሎምፒያ ያሸነፈ ሰው ነው። ሮኒ ኮልማን ታውቁታላችሁ፣ አመት ያሸነፈ ነው። ክሪስቲያኖ ሮናልዶ ታውቁታላችሁ፣ ሜሲ ታውቁታላችሁ። this are the best ማይክ ታይሰን ታውቁታላችሁ። this are the best the greatest of all time። ይህ የሆነበት ምክንያት ደግሞ ሰትል ስለማያደርጉ ነው፣ በውሳኔ ስለሚንቀሳቀሱ ነው። ውሳኔ ይወስናሉ፣ ከዛ ስሜታቸው ወደዛ ጠጋ ያደርጉና ስራቸው ላይ ፎከስ ያደርጋሉ ማለት ነው። እኔ እንደ አንድ አዶናይ ደግሞ በምንም ተአምር ተስፋ አልቆርጥም። ለዛም ነው ቤቴ ተዘጋጅቶና ተጸርቶ እንዲጠብቀኝ የምፈልገው አይደል እንዴ? ናሳ ባሉዲ ቲክቶክ ክሬቲቭ አዋርድ አዘጋጆች ምንም ማድረግ አይቻልም። አጽርታችሁና የምትጠብቁት ሳይሻል አይቀርም። አዘጋጁለት የሚያሸንፍ ማለት እንደሚያሸንፍ እርግጠኛ ከሆነ አዘጋጁለት 100% የተረጋገጠው። እንግዲህ እንዴት ነው ጎበዝ? እንዴት ነው አንተ የምትመርጥ ነው? እኔ ተወዳደረ እኔ ማሸነፍ ይመስለኛል። አንተ ራስ ተወዳዳሪ ነህ። በቃ እንግዲህ እስኪ እናንተ ደግሞ እናያለን ማን እንደምትመርጡ። በዛው ግን እስከዛው ሀሳባችሁን እያስቀመጣችሁ ለፉ። ወደ ቀጣዩ ቪዲዮ እንሂድ። ለማንኛውም ኢትስ ጉድ ከቪዲዮ በላይ ቪዲዮ እንዳያችሁት ነው። እናንተ ብቻ ሰው ምንድን ነው እንደውም ሲበዛበት ነው የሚፈራው። በጣም የሚገርመው ነገር ያየሁት ነገር እሱ ነው። ይሁን ወደ ኔክስት ቪዲዮ እንሄዳለን። ኔክስት ቪዲዮ点娘们不是好人吗？如果不是亲眼所见，我是万万不敢相信的。እንዲህ ነው የወረደችበት። በቃ በጣም ያደሳቸው የሚገርም ነው። ኔክስት ቪዲዮ ወደ ቪዲዮ እንሂድ። ሰላም የአውድማ ቤተሰቦች የተከበራችሁ ተወዳጅ ተመልካቾቻችን ሰብስክራይብ አድርጉ፣ ላይክ አድርጉ። ገብቷል ያልኩት ነው ተረተኝ አልገባኝለት። አይ ሰብስክራይብ አድርጉ። የተወዳጁን የተከበራችሁ አውድማ ቤተሰቦቻችን ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ ምናምን ያልኩት የጥሩ መልክታል። ስለዚህ ይቀጥላል ወደ ቀጣዩ ቪዲዮ የቤት ካለችን የተፉት በጎቿን ኢትዮጵያ ምንዳምላ ናፍቃት ልጆቿን ወሰወሰው ልቤን ወሰወሰው ሁለት ፍቅር ይዞኝ እኔ አንድ ሰው ወሰወሰው ልቤን ወሰወሰው አንድም ካገር ሰው ወሰወሰው
ነሆይ ነሆይ ናፍቆት እሳት ነሆይ 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 ናፍቆት ነፋስ ነሆይ 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 ብንን ብንን ነው ሰው አታርገኝ ሀገር እንደሌለኝ አታውቅልኝ ነማሆይ ሰሎት ተሰማነሽ በቃ ትችላለች። ለመረቃት ወጡ ገቡ ሰቡ ረቡ የሚለውን የሰውርልሽ እንዲህ እናቴ ትርፍርፍ ያለ እንዲህ ያበሰብስብ ብሎ የሚበላበት ትዳር ይስጥሽ። አሜን። ፍቅሩን ይስጥሽ። አሜን። መተሳሰቡን ያድልሽ። አሜን። በቃ ምን አባቴ እላታለሁ እንጂ በጣም ትችላለች። ቤስት የሆነ ይሄ ገጽታው ላይ ያለው ኑብሉ እንደዚህ ከዚህ በኩል ኑብሉ የሚባለው ከተማ ላይ ወስድ ያሰሩ ማህበረሰቡ አስቡ። የማይተዋወቅ ሰው ና ሰብስብ ብሎ አጉረሳቸው ፍቅር ደስ ይላል። በጣም የተከበራችሁ ውድ ተመልካቾቻችን የአውድማ ቤተሰቦች የዛሬው ቪዲዮአችን ይህን ይመስል ነበር። ቀጣይ በአዲስ ሪአክሽን በአዲስ ቪዲዮ ደስ በሚሉ ቪዲዮዎች እስክንመጣ ድረስ እናንተ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሸር አድርጉት። የትም እንዳትሄዱ የተከበራችሁ ተመልካቾቻችን እንወዳችኋለን፣ እናከብራችኋለን። ሰላማችሁ ይብዛ።